ኦኬ በዚህ ስፍራ ምን የሚል ቃል እናገኛለን? ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል ይላል። ስለዚህ መነሻ ጥቅሳችን የሚሆነው ይሄ ጥቅስ ነው የሚሆነው ማለት ነው። ስለዚህ ምንድነው አዲስ ህይወት ማለት ምንድነው? ዛሬ ስለ አዲስ ህይወት ነው የምናወራው ማለት ነው። ስለዚህ ስለ አዲስ ህይወት ሌሎችም የመጽሐፍ ቅዱስ ክፍሎች ላይ የተጻፈ ጥቅሶች አሉ። ለምሳሌ ገላትያ ምዕራፍ 6 ቁጥር 15 ላይ ምን የሚል ቃል እናገኛለን? መገረዝም ሆነ አለመገረዝ አይጠቅምም፣ የሚጠቅመው ይላል አዲስ ፍጥረት መሆን ነው ይላል። የሚጠቅመው አዲስ ፍጥረት መሆን ነው። ኦኬ ስለዚህ ጳውሎስ በህግ ስለሚመጡ ስራዎች እያወራ እንግዲህ መገረዝ አንዱ ህጉ ከሚጠይቃቸው ነገሮች አንዱ ነው። ስለዚህ ጳውሎስ ምን ይላል? መገረዝም አለመገረዝም አይጠቅምም ለድነት ማለት ነው። ለአዲስ ህይወት መገረዝም ሆነ አለመገረዝ አይጠቅምም። የሚጠቅመው ግን ይላል አዲስ ፍጥረት መሆን ነው የሚጠቅመው። ያ ማለት ዳግመኛ መወለድ ነው ለማለት ነው። ቆላስይስ ምዕራፍ 3 ቁጥር 10 ላይ ደግሞ ቆላስይስ ምዕራፍ 3 ቁጥር 10 ላይ ደግሞ አዲሱን ሰው ለብሳችሁታል ይላል። ለብሳችሁታል፣ ችሁታል። አዲሱን ሰው ለብሳችሁታል። ስለዚህ አዲስን ሰው መልበስ አሁንም ስለ አዲስነት የሚናገር ነው ማለት ነው። ኦኬ አዲስ የሚለው ቃል በዚህ ስፍራ ላይ አዲስ የሚለው ቃል ኒዮስና ካይኖስ የሚል ቃላቶች አሉ። ኒዮስና ካይኖስ። ኒዮስ የሚለው ቃል ምንድነው የሚያመለክተው? ለምሳሌ በመገኘት ረገድ ለምሳሌ አዲስ ልብስ ብለን ስንል ምን ማለታችን ነው? ከዚህ ቀደም ከገዛናቸው ልብሶች አሁን ላይ በቅርቡ ያመጣናቸው ልብሶች አዲስ ልብስ ናቸው። ከገበያ ሄደን በቅርቡ ይዘን የመጣናቸው ልብሶች አዲስ ልብስ ናቸው። ካይኖስ የሚለው ግን በምንድነው? በህይወትና በመታደስ አዲስ ሲሆን ወይም ደግሞ ምን ማለት ነው? ኖሮ የማያውቅ አዲስ ፍጥረት ኖሮ የማያውቅ አዲስ ፍጥረት ወይም ስለዚህ ጳውሎስ እዚህ ስፍራ ላይ እየተጠቀመ ያለው ቃል ካይኖስ የሚለውን እንጂ ኒዮስ የሚለውን ቃል አይደለም ማለት ነው። አዲስ የሚለው ቃል ካይኖስ የሚለውን ነው የሚጠቀመው። ያ ማለት ነው ከዚህ ቀደም ያልነበርነውን ከዚህ ቀደም በኑሯችንም በህይወታችንም ኖረን የማናውቀውን ህይወት መኖር ስንጀምር፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ማለት ነው። ከዚህ ቀደም ኖሮ የማያውቀውን ህይወት ከዚህ ቀደም ተመላልሶት የማያውቀውን ላይፍ እንዴት ነው አሁን አንዳንድ ጊዜ ተለማምደን የማናውቀው ህይወት ውስጥ ስንገባ አዲስ ካይኖስ አዲስ ህይወት ውስጥ ገብተናል ማለት ነው። ስለዚህ ስለ አዲስነት ይሄን ያክል ካልን ስለ ህይወት ደግሞ ምን አይነት ህይወት ነው እዚህ ጋር እየተነሳ ያለው? ህይወት ስለሚለው ቃል ደግሞ ትንሽ እንይ። 3 የግሪክ ቃል ነው ያለው። ለምሳሌ ሳይኪ፣ ባዮስ እና
ዞዌ ሳይኪ የሚለው ቃል ወዴት ነው የሚያደላው? ነፍስ ወደሚል ነው የሚያደላው። ምሳሌ አንድ ሰው ህይወት ወይንም ነፍስ ለማመልከት ሳይኪን እንጠቀማለን። በውስጡ እንግዲህ ሳይኪ መንፈስ ምንድነው? ዕውቀት፣ ፍቃድ፣ ስሜትን ሊይዝ ይችላል። ሳይኪ የምንለው ባዮስ የምንለው ግን የጊዜያዊውን ህይወት ምድር ላይ የምንኖረውን አንድ ሰው ተወልዶ እስኪሞት ድረስ ያለውን የጊዜያዊ ህይወት ወይንም የምድራዊ ህይወት ይሄኛው ግን ዘላለማዊ ህይወት። ስለዚህ ባዮስ ለምሳሌ ባዮሎጂ ማለት ስለ ህይወት የሚያጠና ሳይንስ ማለት ነው። ስለ ህይወት የሚያጠና ሳይንስ ነው ባዮሎጂ ብለን ስንል። ስለዚህ አሁን እኛ እያልን ያለነው ለምሳሌ ከእያንዳንዱ አንዳንድ ጥቅስ ብንመለከት ለባዮስ በሉቃስ 8:14 ላይ ሉቃስ 8 ቁጥር 14 ላይ ምን የሚል ቃል እናገኛለን? በምድራዊ ህይወት ሲጨነቅ ለባለጠግነት ሲጨነቅ ይታነቃል ይላል። በእሾህ መካከል ስለወደቀው ዘር ሲናገር ስለ ምድራዊ ህይወት ሲጨነቅ ይታነቃል የሚለው ቃል ስለ ባዮስ ሲጨነቅ ማለት ነው። ስለ ዞዌ ሳይሆን ስለ ባዮስ የሚጨነቅ ሰው አለ። የሚበላውን፣ የሚጠጣውን፣ የሚለብሰውን በቃ ስለሱ የሚጨነቅ ሰው አለ። ስለዚህ ሞር መጨነቅ ያለብን ስለ ባዮስ አይደለም። ኢየሱስ ምን አለ? ስጋን ብቻ የሚገሉትን ሰዎች አትፍሯቸው፣ ግን ስጋን ከገደለ በኋላ ነፍስን ደግሞ ወስዶ በሲኦል ማኖር የሚቻለውን እርሱን እግዚአብሔርን ፍሩ። ስለዚህ ኢየሱስ ሞር ትኩረት እያደረገ ያለው ስለ ዞዌ እንጂ ስለ ባዮስ አይደለም። ለምሳሌ ሐዋርያ ጳውሎስ ምን አለ? ሐዋርያ ሥራ ላይ ከጌታ የተቀበልኩትን የወንጌል ሰባኪነትን ቢፈጽም ሕይወቴ ለኔ ምንም ናት። ምን ማለት ነው? በምድር ላይ ያለች ስጋዬ ቢሞት ነፍሴ ከስጋዬ ብትለይ ለኔ ምንም ነው። ዋናው ነገር ግን ዘላለማዊውን ወንጌል ከግብ ባደርስ ግቤ እሱ ነው፣ ዋና ነገሬ እሱ ነው ይላል። ስለ ሳይኪ ደግሞ ማቴዎስ 22 ላይ ኢየሱስ ምን አለ? ጌታ አምላክን በፍጹም ልብ በፍጹም ነፍስ ምትል ቃል አለች። ማቴዎስ 22 ከቁጥር 37 ላይ ዝጋ ማቴዎስ 22 ቁጥር 37 ላይ ምን የሚል ቃል እናገኛለን? እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ነፍስ ሳይኪ ውደደው። በፍጹም ሳይኪ ውደደው፣ በፍጹም ነፍስም ውደደው። ስለዚህ ሳይኪ የሚለው ቃል ነፍስን ለማመልከት ነው። ዞዌ የሚለውን ቃል ስናየው ዞዌ በጣም ብዙ የመጽሐፍ ቅዱስ ክፍሎችን ማንሳት እንችላለን። ለምሳሌ ዮሐንስ ወንጌል ምዕራፍ 10 ቁጥር 10፣ አንደኛ ዮሐንስ ምዕራፍ 5 ቁጥር 12፣ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 የመሳሰሉት። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ምን የሚል ቃል እናገኛለን? ሌባው ልሰርቅ፣ ልገድል፣ ሊያጠፋ ይመጣል፣ እኔ ግን ሕይወት እንዲሆንላችሁ ሕይወትም እንዲበዛላችሁ። ስለዚህ ሕይወት የሚለው ቃል ዞዌ እንዲሆንላችሁ። ምን አይነት ሕይወት? የዘላለም ሕይወት እንዲሆንላችሁ። ያ እግዚአብሔር ለሰው ልጅ እፍ ያለበት በዘፍጥረት ላይ የተሰጠው ያ ሕይወት እንዲሆንላችሁ መጣው። ዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ 5 ቁጥር 12 ላይ ደግሞ ወልድ ያለው ሕይወት አለው። ወልድ ያለው ሕይወት አለው፣ ወልድ የሌለው ሕይወት የለውም። ስለዚህ ያ ሕይወት ምን አይነት ሕይወት ነው? ዘላለማዊ ሕይወት ነው። ዞዌ ሕይወት ነው። እንዲሁም ዮሐንስ ወንጌል 11:25 ላይ ደግሞ ትንሣኤና ሕይወት እኔ ነኝ፣ ትንሣኤና ሕይወት እኔ ነኝ። ስለዚህ ኢየሱስ ለዘላለም የመኖር ዋስትና ያለው ኢየሱስ ውስጥ ነው። ሕይወትም ያለው በኢየሱስ ውስጥ ነው ማለት ነው።
ስለዚህ ስለ ህይወት ስናስብ የትኛውን ህይወት ነው ሞር የምንጨነቀው? ሞር ማሰብ ያለብን ስለ ዞዌ ህይወት መሆን አለበት። ስለ ዘላለማዊ ህይወት መሆን አለበት ማለት ነው። ኦኬ፣ ስለዚህ አሁን አጣምረን እንመልከት። ምንድነው አዲስ ህይወት? አዲስ ህይወት ብለን ስንል ምንድነው? አዲስ ህይወት ምንድነው? ኦኬ፣ እንግዲህ ምን አይነት ለውጥ ነው በእኛ ህይወት ውስጥ የተካሄደው የሚለው የመጀመሪያው መንፈሳዊ ለውጥ ተደርጓል። መንፈሳዊ ለውጥ ከዮሐንስ ወንጌል ምዕራፍ 8 ቁጥር 44 ወደ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 መተናል። ሌላው አእምሯዊ ለውጥ ተደርጓል። ከሮሜ አእምሯዊ ለውጥ ሮሜ 6:17 ወደ ሮሜ 6:22 ኦኬ ሌላው ለውጥ ከኤፌሶን 2:2 ገላትያ ምዕራፍ 5 ቁጥር 18 ኦኬ መንፈሳዊ ለውጥ ምን አይነት ለውጥ ነው? ከዚህ ቀደም በክርስቶስ ኢየሱስ ሳንሆን በነበርን ጊዜ የዲያብሎስ ልጆች ነበርን። እንግዲህ የዲያብሎስ ልጆች ማለት ዲያብሎስ ዲኤንኤውን በእኛ ውስጥ ከቶ በዛ ዲኤንኤ ውስጥ ነበረ። ልጆች ማለት እንግዲህ የዲያብሎስ ወይንም የሰይጣን ዲኤንኤ ነበረብን ማለት ነው። የሱ የውሸት ዘር፣ የአመጽ ዘር፣ የጠላትነት ዘር። እንግዲህ ዲያብሎስ ከመጀመሪያው አንስቶ አመጽን ያደርጋል ተብሎ ተጽፏል። ስለዚህ ከመጀመሪያው አንስቶ አመጽን የማድረግ ልማድ በእኛ ውስጥ ነበረ። ከዲያብሎስ ልጅነት እንግዲህ ዮሐንስ ወንጌል ምዕራፍ 1 ላይ ደግሞ ምን ይላል? ማንም ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ስለዚህ ከዚህ ቀደም እናንተ የዲያብሎስ ልጆች ናችሁ አላቸው ፈሪሳውያንን ኢየሱስ። እዚህ ጋር ደግሞ ምን ይላል? ኢየሱስን ለተቀበሉት ልጁን ለተቀበሉት ሁሉ የእግዚአብሔር ልጆች የመሆን ስልጣን ተሰጥቶናል። ስለዚህ አሁን እኛ የማን ልጆች ነን? የእግዚአብሔር ልጆች ነን። ለምን? አዲስ ህይወት ስናገኝ ሰው የእግዚአብሔር ልጅ ነው የሚሆነው። የእግዚአብሔር ልጅ ነው የሚሆነው። ስለዚህ ፎከስ ማድረግ ያለብን ኤክስተርናል ስጋ ላይ ሳይሆን ውስጡ የገባውን ዘር ነው። ውስጡ የገባውን ዘር ነው። ለዚህ ነው በአንደኛ ዮሐንስ ምዕራፍ 3 ላይ ከቁጥር 8 ጀምሮ ስናነብ ከእግዚአብሔር የተወለደ ኃጢአትን አያደርግም ይልና በውስጡ ዘሩ ይኖራልና። የማን ዘር? የእግዚአብሔር ዘር በሰውዬ ውስጥ ስለሚኖር ኃጢአትን የማድረግ አመጽን የማድረግ ኔቸር በውስጡ የለውም ማለት ነው። የድካም ስሜት ሳይሆን ኮንቲኒየስሊ በእግዚአብሔር ላይ አመጽ የማድረግ ኔቸር የለውም። ከእግዚአብሔር ጋር ግን አብሮ የመኖር አባ አባ ብሎ የሚጮውን የልጅነት መንፈስ ተቀብሎ ከእግዚአብሔር ጋር እንደ ልጅና እንደ አባት አብሮ የሚሄድ መንፈስ ነው ያለው ማለት ነው። ስለዚህ መንፈሳዊ ለውጥ ምን አይነት ለውጥ ነው? ከዲያብሎስ ልጅነት ወደ እግዚአብሔር ልጅነት ተቀይረናል። አእምሯዊ ለውጥ ሮሜ ምዕራፍ 6:17 ላይ የኃጢአት ባሪያዎች ነበራችሁ።
የኃጢአት ባሪያዎች ነበራችሁ። ከዛ ወዴት መጣ? ወደ እግዚአብሔር ባሪያዎች መጣ። ምን ማለት ነው? ድሮ ለኃጢአት ተገዢ ከነበርንበት ልክ አዲስ ፍጥረት ሰው ሲሆን ወደ እግዚአብሔር ተገዥነት ይቀየራል ማለት ነው። ራሱን ሰሚት የሚያደርገው ለእግዚአብሔር ነው። ራሱን የሚያስገዛው ለእግዚአብሔር ነው። ሰውነቱን የጦር መሳሪያ አድርጎ የሚያቀርበው ለእግዚአብሔር እንጂ ለሰይጣን የጦር መሳሪያ አድርጎ አያቀርብም። ስለዚህ አዲስ ፍጥረት ስንሆን የኃጢአት ባሪያ የመሆን ለምሳሌ ኃጢአት አይገዛችሁም ይላል። ከሕግ በታች አይደላችሁም፣ አሁን ከሕግ በላይ ናችሁ። ኃጢአት አይገዛችሁም። እዚህ ጋር ደግሞ አየር ላይ ያለው አለቃ ይገዛናል። እዚህ ጋር ደግሞ ከሕግ እርግማን ወጥተን ከጸጋ ስር መሆናችንን የምንመለከትበት። ስለዚህ አንድ ሰው አዲስ ፍጥረት ሆነ ወይም አዲስ ህይወት አገኘ ብለን ስንል እንግዲህ አንደኛ የሰይጣንን ልጅነት ትቶ ከእግዚአብሔር ወይም ከሰይጣን ልጅነት ሞቶ ለነጋገር ከእግዚአብሔር ልጅነትን ሲካፈል ማለት ነው። ከእግዚአብሔር ልጅነትን ሲካፈል ማለት ነው። ስለዚህ ይሄ ልጅ የሚለው ቃል አይ ቲንክ ለኛ ቴክና የሚል ቃል ነው። ልጆች የሚል ልጆች የሆኑ ዘንድ እዚህ ጋር ያለው ልጆች የሆኑ ዘንድ ለኢየሱስ ግን የምጠቀመው ሞኖ ግነስቲዮ የሚል ቃል ነው የሚጠቀመው። ሞኖ ግነስቲዮ ነው። ቴክና ትንንሽ ልጆች እንደማለት ነው። ሞኖ ግነስቲዮ ማለት ግን ምን ማለት ነው? ሞኖ ማለት አንድ ማለት ነው። አንድ ማለት ነው ወይም ብቻ ማለት ነው። ብቻ ወይም አንድ። ግነስ ማለት ጂን ማለት ነው። በባዮሎጂ እንግዲህ ጂን is a part of chromosome። አንድ ሰው በውስጡ ጄኔቲክ ማቴሪያል አለው በሰል ውስጥ። ያ ጄኔቲክ ማቴሪያል ሲዘረጋ ዲኤንኤ ያለው፣ ዲኤንኤው ሲቆረጥ አርኤንኤ ይወጣል። እንግዲህ የዛ ዲኤንኤ ወይንም የአርኤንኤ ቁራጭ አንድን ካራክተር የሚይዝ የዛ ቁራጭ ምን ይባላል? ጂን ይባላል። ያ ጂን ምናልባት የጆሮ ቅርጻችንን፣ የአይን ቅርጻችንን፣ የፀጉር ከርዳዳ መሆን ወይ ሉጫ መሆን፣ ቁመናችንን እያንዳንዱ የአንድ ሰው ብሉፕሪንት የአንድ ፎቅ ብሉፕሪንት ያለው በዲኤንኤው ላይ ነው ማለት ነው። ስለዚህ የአንድ ፎቅ ብሉፕሪንት የሆነ እንትን ላይ እንደሚቀመጥ ሁሉ የእያንዳንዱ ሰው ብሉፕሪንት እግዚአብሔር ያስቀመጠው በጂን ውስጥ ነው። ልክ እንደዚሁ ምን ማለት ነው? ሞኖ ማለት ብቸኛ ኦምኒ ዋን ማለት ነው። ግነስ ማለት ደግሞ የእግዚአብሔር አይነት ተፈጥሮ ያለው የእግዚአብሔር አይነት ጂን ያለው ማለት ነው። ቲዮ ማለት እግዚአብሔር ማለት ነው። ቲዮሎጂ ማለት እግዚአብሔርን ማጥናት ወይንም ስነ መለኮትን ማጥናት እንደማለት ነው። ስለዚህ ቲዮ ማለት እግዚአብሔር ማለት ነው። ግነስ ማለት ጂን እንደማለት ነው። ሞኖ ማለት ብቸኛው እንደማለት ነው። ስለዚህ ኢየሱስ ጋር ልጅ ብለን ስንል ምን እያልን ነው? ብቸኛው የእግዚአብሔርን አይነት ኔቸር ያለው ልጅ ማለት ነው። ሞኖግነስቲዮ ማለት ብቸኛው የእግዚአብሔርን አይነት ኔቸር ያለው ልጅ እያልን ነው። እኛ ጋር ግን ስንመጣ ሞኖግነስቲዮን አይደለም የምንጠቀመው። እኛ የእግዚአብሔር ልጆች ነን ብለን ስንል ከኢየሱስ ጋር እኩል እንመለካለን ማለት አይደለም። ስለዚህ ለኛ ግን ምንድነው? ልክ እንደ አዶፕት ምን ማለት ነው? ከዚህ ቀደም አልነበርንም፣ አሁን ልጆች ሆነን ምኑን ተካፈልን? መንፈሱን ተካፈልን። በእኛ ውስጥ የገባው ህይወት የተነሳ ምን ሆነን? የእግዚአብሔር ልጆች ሆነን ዳግመኛ ከእግዚአብሔር ተወለድን ማለት ነው። ስለዚህ ልጆች የሚለው ቃል ለኛ የሚጠቀመውና ለኢየሱስ የሚጠቀመው ይለያል ማለት ነው። ኦኬ እንደዛ ካለ ስለዚህ በእኛ ውስጥ የተካሄደ ለውጥ አለ ማለት ነው። እሺ
ኦኬ ይህን ህይወት መቼ ነበር ያጣነው? ኦኬ እግዚአብሔር እኛን ሲፈጥረን ሰውን ከምድር አፈር አበጀው፣ የህይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ኦኬ ከመጀመሩ ነው ታዲያ ይህንን ህይወት ያጣነው? ዘፍጥረት ምዕራፍ 3 ቁጥር 1 እስከ 10 ዘፍጥረት ምዕራፍ 3 ቁጥር 1 እስከ 10 ልክ በእግዚአብሔር ላይ የሰው ልጅ አመጽ ሲያደርግ የእግዚአብሔር መንፈስ ከሰው መንፈስ ለቀቀ ማለት ነው። የእግዚአብሔር መንፈስ ከሰው መንፈስ ሲለይ ሰው ምን ሆነ? በቃ ይሄ ራቁት፣ ፈሪ፣ ድንጉጥ፣ ሙት፣ በመንፈሱ ሙት ሆነ ማለት ነው። ስለዚህ ዕውቀቱ ኮራፕትድ ሆነ፣ መንፈሱ ሙት ሆነ፣ ስጋው ሟች ሆነ ማለት ነው። ሟች ሆነ። ስለዚህ እዚህ ጋር ነው ይሄ ህይወት የታጣው። ተመልሶ ግን በክርስቶስ ኢየሱስ ይሄ ህይወት መጀመሪያ የነበረው ዞዌ ህይወት እግዚአብሔር ለዘላለም የሰው ልጅ ከእግዚአብሔር ጋር እንዲኖር ያቀደው ያ ህይወት በክርስቶስ ነው እንደገና የተመለሰው ማለት ነው። እንደገና የተመለሰው ጥሩ። የሰው ልጅ ግን ይሄን ህይወት ካጣ በኋላ መሀል ላይ ሙከራ ጀምሯል ይሄን ህይወት ለመመለስ። ኦኬ እንግዲህ የሰው ሙከራ ምንድን ነው? የሰው ሙከራ ሰው ምን በማድረግ ይህንን ህይወት ለመመለስ ሲሞክር ነበረ? አንደኛ ሃይማኖት፣ ሁለተኛ መልካም ስራ፣